ሰላም ሰላም ውድ የዋይፋይ ስኩል ቤተሰቦቻችን እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልን እያልኩ የዛሬውን ቪዲዮ ላይክ ቻናሉ አዲስ የሆናችሁ ካላችሁም ቻናላችን ዋይፋይ ስኩል ይባላል። ቻናላችን በአለማችን ላይ እየተከሰቱ ስላሉት ነገሮች፣ ስለ አዳዲስ ቴክኖሎጂዎች፣ ስለ አስገራሚ ነገሮች የምናወራበት የምንወያይበት ብዙ እውቀት የምንቀስምበት ቻናል ነው። ቻናሉን ሰብስክራይብ ለጓደኞቻችሁም ደግሞ ሼር እያደረጋችሁ ቤተሰብ እንሆን እያልኩ ወደ ዛሬው ርዕስ እንመለስ። ዛሬ በሀገራችን በዩቲዩብ ከፍተኛ ተከፋይ መሆን የቻሉ ከራሳቸው አልፈውም የቤተሰቦቻቸውና የጓደኞቻቸውን ህይወት መቀየር የቻሉ 8 ዩቲዩበሮች የምናወራ ይሆናል። አንደኛ ሆፕ ሚውዚክ ኢትዮጵያ። ይህ የዩቲዩብ ቻናል በሀገራችን አዳዲስ ሙዚቃ ከሚለቀቁባቸው ቻናሎች መካከል አንደኛው ነው። ሆፕ ሚውዚክ የዩቲዩብ ቻናል የተከፈተው አፕሪል 19 2010 ወይም በእኛ አቆጣጠር ሚያዝያ 19 2002 ነው። ቻናሉ 2,490,000 በላይ ሰብስክራይበሮች አሉት። እናም 1,838,453,543 ቪው አለው። ይህም 6.3 ሚሊዮን የአሜሪካን ዶላር ወይም 340 ሚሊዮን የኢትዮጵያን ብር ማግኘት የቻለ ቻናል ነው። ሁለተኛ ኢቢኤስ ቲቪ ወርልድ ዋይድ። ኢቢኤስ ቴሌቪዥን ቻናልን የማያውቅ ያለ አይመስለኝም። ለማንኛውም ኢቢኤስ ቴሌቪዥን ካላቸው የዩቲዩብ ቻናሎች ውስጥ ይሄ ትልቁ ነው። ወደ ዩቲዩብ የተቀላቀለውም ኖቬምበር 16 2010 ወይም ህዳር 16 2002 ነው። ቻናሉ 1,950,000 በላይ ተከታዮች አሉት። እንዲሁም 956,940,000 በላይ ቪው አለው። ይህም በአድሰንስ በሚከፍለው ዋጋ ሲተመን ወደ 6 ሚሊዮን የአሜሪካን ዶላር ወይም ደግሞ 324 ሚሊዮን የኢትዮጵያን ብር እንዳገኘ ይገመታል። ሶስተኛ ምነው ሸዋ ቲዩብ። ምነው ሸዋ ቲዩብ የሀገራዊ ሙዚቃዎችን ለአድማጭ የሚያቀርብ ቻናል ነው። ቻናሉ ሜይ 25 2016 ወይም ግንቦት 25 2008 ነው ወደ ዩቲዩብ የተቀላቀለው። 1,670,000 ሰብስክራይበር እናም 848 ሚሊዮን በላይ ቪው በመያዝ ሶስተኛ ደረጃ ላይ ተቀምጧል። ቻናሉም 6 ሚሊዮን የአሜሪካን ዶላር ወይም 324 ሚሊዮን የኢትዮጵያን ብር እስካሁን ከአድሰንስ እንደተከፈለው ማወቅ ተችሏል። አራተኛ አቤል ብርሃኑ። አቤል ብርሃኑ የዩቲዩብ ቻናል ዜናዎች እናም የተለያዩ መረጃዎች የሚለቀቅበት ቻናል ነው። የቻናሉ ባለቤትም ራሱ አቤል ብርሃኑ ሲሆን ወደ ዩቲዩብ ዓለም የገባውም መጋቢት 20 2018 ነው። ቻናሉ 1.43 ሚሊዮን ሰብስክራይበር እንዲሁም ከ440 ሚሊዮን በላይ ቪው አለው። ቻናሉ ከተከፈተ ጀምሮ ከጉግል አድሰንስ 3.1 ሚሊዮን የአሜሪካን ዶላር ወይም 170 ሚሊዮን የኢትዮጵያን ብር ማግኘት ችሏል። አምስተኛ ኢቢሲ ወይም ኢትዮጵያን ብሮድካስቲንግ ኮርፖሬሽን። ሁላችንም ኢቢሲን በቴሌቪዥን ቻናላቸው ላይ እናውቃቸዋለን። ነገር ግን በዩቲዩብም በየቀኑ የተለያዩ ዜናዎች ፖስት ያደርጋሉ። ኢቢሲ የመንግስት የዜና ቻናል ሲሆን ወደ ዩቲዩብም የዛሬ 10 ዓመት በፊት ማለትም የካቲት 18 2005 ዓመተ ምህረት ነው ዩቲዩብን የተቀላቀለው። ቻናሉም 1.25 ሚሊዮን ሰብስክራይበር እና ከ409 ሚሊዮን በላይ ቪው አለው። ከጉግል አድሰንስ ብቻ 2.5 ሚሊዮን የአሜሪካን ዶላር ወይም 135 ሚሊዮን 600 ሺህ ብር ማግኘት ችሏል። ስድስተኛ ናሆም ሪከርድስ። ናሆም ሪከርድስ አዳዲስ ሙዚቃዎች እናም ፊልሞች የሚለቀቁበት ቻናል ሲሆን በዩቲዩብም በጣም ብዙ ደንበኞችን ወይም ሰብስክራይበሮችን ማፍራት የቻለ ቻናል ነው። ናሆም ሪከርድስ 1 ሚሊዮን ሰብስክራይበር እናም ከ409 ሚሊዮን በላይ ቪው አለው። በዩቲዩብም በማስታወቂያ ብቻ ከ3 ሚሊዮን የአሜሪካን ዶላር ወይም በኢትዮጵያን ብር ደግሞ 101 ሚሊዮን 200 ሺህ ብር በላይ ማግኘት የቻለ ቻናል ነው። ወደ ዩቲዩብም የተቀላቀለው በ2005 ዓመተ ምህረት ነው። ሰባተኛ ፋና ቴሌቪዥን። ፋና ቴሌቪዥን የዩቲዩብ ቻናል የከፈተው ከዛሬ 11 ዓመት በፊት ነው። ቻናሉም 1.23 ሚሊዮን ሰብስክራይበር እናም ከ360 ሚሊዮን በላይ ቪው ያለው ሲሆን
በጉግል አድሰንስ ብቻ ከ2.8 ሚሊዮን የአሜሪካን ዶላር ወይም ከ121 ሚሊዮን የኢትዮጵያን ብር በላይ ማግኘት የቻለ ቻናል ነው። ስምንተኛ ፈታ ዴሊ። ፈታ ዴሊ ከሚያስተዳድራቸው 3 ቻናሎች ይሄኛው ትልቁ ነው። ከ1 ሚሊዮን ሰብስክራይበር እናም ከ300 ሚሊዮን በላይ ቪው አለው። በዩቲዩብ ብቻም ከ180 ሺህ የአሜሪካን ዶላር ወይም 9 ሚሊዮን 720 ሺህ የኢትዮጵያን ብር ማግኘት ችሏል። ወደ ዩቲዩብም የተቀላቀለው 2009 ነው። የዛሬውን ቪዲዮ በዚሁ እናጠናቅቃለን። መቼም አንድ ጥያቄ እየተመላለሰባችሁ ነው። ዋይፋይ ስኩል የእናንተ ስንት ነው የምታገኙት ትሉ ይሆናል። እኛ የምናገኘው እዚህ ጋር ላሳያችሁ የምናገኘውን እዚህ ጋር 24 ሰብስክራይበር ገና 1000 ሰብስክራይበር አልሞላንም፣ 4000 አወርም አልሞላንም ገና። እናንተ ሼር የምታደርጉ ከሆነ ለጓደኞቻችሁ ቪዲዮውን ላይክ የምታደርጉ ከሆነ ደግሞ በቅርቡ ሞኔታይዜሽን ማስጀመር እንችላለን ማለት ነው። እንተባበር።